ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። ሰሞኑን በለቀኩት ቪዲዮ ማብራሪያ ግልጽ ያልሆነላችሁ አላችሁ፣ እንዲሁም ደግሞ ድምፁ ጥራት የለውም መረጃው አሪፍ ነበረም የሚል አለ እና ይህንን ከፍለን ይዘን ከምንሄድ ኢትዮጵያ ዛው ማንገዛም የሚልም አይቻለሁ። ብዙዎቻችሁ ያው ሀሳብ አስተያየታችሁን ሰጥታችሁኛል፣ እንዲሁም ደግሞ መልካም ምኞታችሁን የሰጣችሁ ከልብ አመሰግናለሁ። ይከበሩልኝ እና እኛና ትንሿ አብረን ሄድና ነገር ግን ደግሞ ትኬት የተቆረጠልን በኦንላይን ነው። የእሷ 23 ኪሎ 46 ኪሎ፣ ከትንሿ ሻንጣ ደግሞ ከ7 ኪሎ እስከ 10 ኪሎ ይፈቀዳል። ለእኔም ለእሷም ተመሳሳይ ማለት ነው እና እኔም እሷም ግን ተጨማሪ ሻንጣ መያዝ ስለነበረብን ለአንድ ሻንጣ 450 ሪያል ከፍለናል። ለሁለቱ ሻንጣ 900 ሪያል ከፍለን ይዘን ይሄር ነው። ሌላ አማራጭ አለ 30 ኪሎ ከተፈቀደላችሁ ከትኬታችሁ፣ እንዲሁም ደግሞ 23 ኪሎ ከዛ ውጭ 30 ኪሎ ከፍላችሁ ይዛችሁ መሄድ ይቻላል። ነገር ግን አንድ ሻንጣ ብቻ ማለት ነው፣ ሌላ መያዝ አይቻልም። ሁለት ሻንጣ 30 ኪሎ 60 ኪሎ ይዛችሁ መሄድ አይቻልም፣ ከፍላችሁም ቢሆን ራሱ ማለት ነው። 30 ኪሎ ግን ከፍላችሁ ይዛችሁ መሄድ ትችላላችሁ። ዋጋው ግን ወደድ ይልባችኋል ማለት ነውና ይህ እንደ አማራጭ ነው። በነገራችን ላይ የሆነ እቃ ገዝታችሁ ወይም ደግሞ ይዛችሁ መሄድ ኖሮባችሁ እናንተም ጓዛችሁ በኩል በተመሳሳይ ሰዓት መድረስ ኢትዮጵያ ከፈለጋችሁ እንደውም ደግሞ ተቀረጽ ነፃ ይሆናል። ከዚህ ከፍላችሁ ይዛችሁ ስትሄዱ ማለት ነው። እንደ አማራጭ ነው። ዋጋው ውድ ነው ይገባኛል፣ ግን ደግሞ ከሀሳብና ከጭንቀት በዚህ ሰዓት ደረሰ በዚህ ቀን ደረሰ ብላችሁ አትጨናነቁም ማለት ነው። ይህ ነው ጥሩ ነገር የሚሆነው ማለት ነው ነው እንጂ እንደዚህ ዋጋው የጨመረ ፊት ላይ ለምሳሌ ለ23 ኪሎ ለአንድ ሻንጣ 385 ሪያል ነበረ። አሁን ግን ያው ሁሉ ነገር ውድ ስለሆነ ተወደዋል ማለት ነው። እና ይህ ነው ልዩነቱ። ለምሳሌ የሆነ የምትፈልጉትን ነገር ገዝታችሁ ግን ደግሞ ትታችሁ መሄድ የማትፈልጉት ነገር ከሆነ ግዴታችሁ ምንድነው ይዛችሁ መሄድ ነው። ኢትዮጵያ ውስጥ እኮ ልታገኙ ትችላላችሁ ያንን የምትፈልጉትን እቃ፣ እዛ ደግሞ ውድ ሆኖ እዚህ ደግሞ ዋጋ አውጥታችሁበት ከፍላችሁ ይዛችሁ መሄድ ካለባችሁ ግዴታ ያው ከፍለን ነው ይዘን መሄድ አለብን አይደል? ለዛ ነው ማለት ነው። በዚህ አጋጣሚ ደግሞ ሪፖርት ቦታ ከመሄዳችሁ በፊት ሻንጣችሁን መዝናችሁ ይዛችሁ ብትሄዱ ለእናንተ አሪፍና ጥሩ ይሆናል ማለት ነው። ይህን ያልኩበት ምክንያት ምንድነው? ሪፖርት ቦታ ከደረሱ በኋላ የያዙት እቃ መመለስ አይፈልጉም። ይዘውም ለመሄድ ደግሞ ዋጋ ይወደዳል ማለት ነው። ለምሳሌ ለአንድ ሻንጣ 650 ሪያል ነው የሚሆነው ማለት ነው። ይህን ተከፍሎ ደግሞ ይዛችሁ የምትሄዱት ነገር ወሳኝና በጣም አስፈላጊ ነገር ካልሆነ በጣም ነው ግራ የሚያጋባ ማለት ነው። ግን ይሄ ከመሆኑ በፊት ቤት ውስጥ መዝናችሁ ይዛችሁ ስትሄዱ ለእናንተ አሪፍና ጥሩ ነገር ይሆንላችኋል ማለት ነው። እና አንደኛ ጊዜ ላይ በቃችሁ ይችላል። የትኛውን የምታስቀሩት የትኛውን ይዛችሁ እንደምትሄዱት ልትወዛገቡ ትችላላችሁ ሪፖርት ቦታ ማለት ነው። ምክንያቱም ብዙ ልጆች ግራ ሲጋቡ ሲወዛገቡ ይታያል ማለት ነው። እና ይህ ከመሆኑ በፊት ቤት ውስጥ ሁሉን ነገር ሬዲ ሆናችሁ ብትሄዱ ለእናንተ አሪፍ ነው የሚሆንላችሁ ማለት ነው። እና ያው ሁሉ ነገር ኢትዮጵያ ውስጥ እኮ አለ፣ ምንም የሌለ ነገር የለም፣ ሁሉ ነገር አለ። ዋጋ በጣም እንደዚህ ከዚህ እኩል የምናነጻጽረው ከሆነ ደግሞ እዚህ የምናወጣውን ወይም ደግሞ መግዛት የፈለግነውን ነገርም እዛ ላይ እዛም መግዛት ይቻላል ማለት ነው። ግን ደግሞ ቀድመን ያንን ነገር ገዝተነው ከሆነ ያን ነገር ይዘን መሄድ አለብን ብለን ካሰብን ያው ያለን አማራጭ ምንድነው? ከፍለን ይዘን መሄድ አለብን አይደል? ለዛ ነው። እና በዚሁ አጋጣሚ ደግሞ ወደ ኢትዮጵያ መሄድ ያሰባችሁ ምኞታችሁና ሀሳባችሁ ይሳካላችሁ። ዛሬ ነገን አይተካም። ዛሬ ነገ ስንል ቤተሰብም እንዲሁም ደግሞ እናንተ እንዲያተዳደር ነገሮች ታይስተካከሉላችሁ ቀርታችሁ እንደው በሀሳብና በጭንቀት ውስጥ ያላችሁ ሀሳባችሁም ቀለል ብሎ ምኞታችሁም ደግሞ የሚሳካበት ጊዜ ቅርብ ያድርግላችሁ እላችኋለሁ። ይህ የምን ጊዜ ምኞቴ ነው። ማለትም በስደት ያለ ነው በብዛት በስደት ያሉትን እንረዳዳለን፣ እንተዋወቃለን፣ ምን ያክል ቤተሰብን ማየት እንደምንፈልግ ምን ያክል እንደምንጓጓ ማለት ነውና ሁላችሁም ለሀገራችሁ ያብቃችሁ እላችኋለሁ። ወዳችኋለሁ። ባይ ባይ።